ይቅር ይልሃል እኔ ይሄንን ነው የማውቀው ይህ ቦታ ለረጅም ዘመናት አረንጓዴ ነበር ቦታው ዝናብ ባለማግኘቱ አዝርታ አልሰጥም ብሏል እኔ የዚህ መንደር ጎረቤት ነኝ ዘንድሮ ካልዘነበ ችግርና ረሃብ ይጠናብናል አላህ እጅግ ሩሩ በጣም አዛኝና ለባሮቹም ቸር ነው አለቃይ አንዱ ተጓዥ ክፉኛ ታሟል ከኔ ጋር ና ላሳየ ከጀመረው ቆይቷል ዛሬ ግን በጣም ጠናበት ሁኔታው ደህና አይመስለኝም እስትንፋሱ የመጨረሻ ሳትሆን አትቀርም ምንም ተስፋ የለውም አንድ ነገር ማድረግ አለብን እያየነው ሊሞት አይገባም መሸከሚያ አልጋ አዘጋጁና ከፈረሱ ላይ ጫኑት በፍጥነት ይዘነው እንሄዳለን ትድናለህ ትፈወሳለህ ህይወትም ሞትም ባላህ እጅ ነው ሁሉም ቻይ ነው አይዞህ ትድናለህ መኖርም መሞትም ባላህ እጅ ብቻ ነው በፍጹም ተስፋ አትቁረጥ ይህን በሽተኛ ለምን ችላ አትለው ከልክየው ነበር ግን ሊለየው ፍቃደኛ አይደለም እንዴት ብቻ ነው ተዋለሁ እባክህን እንድንከባከበው ፍቃድልኝ ምንም ተስፋ የሌለውን ሰው ምን ታደርገዋለህ ወንድሙን የሚንከባከብ አላህ ይወዳል ለእኔ በፍጹም አትስጉ በደንብ ጠብቀው
የተጎሳቆለ ሽማግሌ ዳነ። ታይዋለህ? ከሞት እንደተነሳ ቁጠረው። በእርግጥም ድነሃል ማለት ነው? በደንብ ድኛለሁ። ተፈውሻለሁ፣ አገግሜያለሁ። በአንተ እጅ ነው የዳነው? እኔ የቀጥሚርንም እጅ እኮ አድነኸዋል። ከዱዓ ውጪ ምንም አልፈጸምኩም። አላህ ነው አዳኝ። ማሊክ ናና ተመልከት። ይህ ሰው ተነሳ። ናና የው በድብቅ አብረው ልትሆን ለምፈል እኔ እንዳንተው መንገድ ጠቋሚ ነኝ። ምርጥ መሪ ደግሞ መንገደኞችን በሰላምና በጤና ከፈለጉበት የሚያደርስ ነው። ምን ተፈጠረ? ዩሱፍ ከቃሬዛው ተነስቼ እንድራመድ ጠየቀኝ። ያንንም ፈጸምኩ። ይኸው እንደምታይ መንቀሳቀስ ጀመርኩ። ንገረኝ አለቃዬ፣ በእርግጥ ድነሃል ማለት ነው? እኔ ሕይወቴንና ሀብቴን ለዩሱፍ ሰጥቼዋለሁ። እሱ ከጎን ሆኖ ባይንከባከበኝና ባያድነኝ አሁን ከመቃብር በታች ሆን ነበር። ሌላውም ከጎንህ ነበር። እኔ ምንም አልፈጸምኩም። ይህ ሰውዬ ወደ ሞት እየተጓዘ ነበር። እንደማይድንም እርግጠኞች ነበርን። ያንተ አምላክ የትኛው ጌታ እንደሆነ በፍጹም ማወቅ አልቻልኩም ዩሱፍ። ነገር ግን አምላክ ሁሉን ቻይ መሆኑን አውቄያለሁ። ለጥሪህ ምላሹ ፈጣን መሆኑን ተገንዝቤያለሁ። እኔን እንዲፈውሰኝ ስትማጸኑ ሰምቻለሁ። ልመናህ ከሞት ወደ ሕይወት በቅጽበት ለውጦኛል። ጉዟችሁን ጀምሩ። ኢየሱስ እኛ ውስጥ በመሆኑ የወረደ በረከት ነው። ያቺ የምታያት የግብጽ ምድር ድንበር ናት። ወደ ግብጽ ምድር እየተቃረብን ነው። ድንበር ጠባቂዎቹን በቅርብ ሰዓት እናገኛቸዋለን። በጉዟችን ሁሉ የድንበር ጠባቂዎችን ዱካ ተመለከቱ። ለሶሪያ፣ ለከነዓን፣ ለሂጃዝ ብዙም ጥበቃ ያሻቸው ለጥበቃ የሚያመች ድንበርም ሆነ ካርታ የሌላቸው አገሮች ናቸው። ግብጽ ግን የተለየ ስልጣኔ፣ አስተዳዳሪያዊ ሕግ፣ ጠንካራ ድንበርና ሕዝብን የሚመራ መንግስት ያላት ሀገር ናት። የግብጽ ፈርዖኖች ጠንካራ ናቸው ዩሱፍ። አምላኬ እንግዲህ ሀገር ስገባ እርዳታ እንዳይለየኝ እለምንሃለሁ።